ዛሬ በጣም ህይወትህ እንደተስተካከለ የሚሰማ የሆነ የሰራው ቪዲዮ ቫይራል ሲወጣላል እመኔን ግን እሱ አይደለም። በጣም እየተሸወድን ነው። እኔ ይሄንን የሚሰማ ሰው በትክክል ይሄ ሪሌት እንደሚያደርግለት አቀር አይደለም። ስምህ ቅዱሳን ጋር ቫይራል ይውጣ እስኪ፣ እግዚአብሔር ጋር ቫይራል ይውጣ እስኪ፣ ይጩህ እስኪ። ምግባር የምታረጋቸው ጥሩ ስራዎች፣ በድብቅ የምትሰራቸው፣ በድብቅ የምትጸልዩ ጸሎት እግዚአብሔር ጋር ቫይራል ይወጣሉ፣ ይሰማሉ። መላእክት ሰምቶት አንተን ይመጣሉ። የምታረገው ነገር እግዚአብሔርን የሚስል ነገር፣ የእግዚአብሔር ወዳጅ የሆኑትን ቅዱሳኑን፣ ሰማዕታቱን፣ ጻድቃኑ መላእክትን የሚስል ነገር ነው ያረክ ያለው ከነሱ አይበልጥም። እና የሰማዩን ዋጋ የሰማዩን ሀብት ከያዘ ሰው ጋር ልትወዳደር አትችልም። እና አሁን የምታደንቃቸው በጣም ቦታ የምትሰጣቸው በቃ በአንድ ቪዲዮ እንደዚህ ሆነ ማለት ነው ህይወት ሰመረለት የምትለው ሰው ምን እግዚአብሔር ላይ ያውቀው ይችላል። በእግዚአብሔር መታወቅን የመሰለ ሰክሰስ የለም እዚህ ምድር ላይ። ልክ እንደ ኢዮብ አየሁ ባሪያዬን ኢዮብን ብሎ ሰይጣን ፊት መስክሮለት በኮንፊደንስ እግዚአብሔር ስምን ይጠራዋል ሌሎች ፍጥረታት ጋር